እንደምታዋቸው ማለት ነው ምርጥ የዳይመንድ ክምችቶች የድንጋይ ዳይመንድ እኔ ደግሞ የድንጋይ ዳይመንድ እያልኩ ተሰበስብ በአገራችን ሰዎች መሳለቂያ ሆነ ያለው ድንጋይ እየለቀመ አብዷል እኮ እየተባልኩ ነው። እኔ ደግሞ አብጀም አይደለም ድንጋይ አምለቅመው ጭንቅላቴ አርቆ የማሰብ እና የማገናዘብ አንድ ነገር አይቶ የማወቅ ዕውቀቱና ብልሃቱ ስላለኝ ነው። ይህ ድንጋይ በጣም በዓለማችን ውድ የተባለ ድንጋይ ነው። ነገር ግን ፍቃዱ ስለሌለኝ ወስጄ መሸጥ አልቻልኩም። ነገር ግን የሰፈራችን መሳቂያና መሳለቂያ ሆነ ያለሁኝ ድንጋይ ለቀመ አበሪ እየተባለው ነገር ግን ደግሞ አንድ ቀን ትልቅ ለውጥ ላይ አይደለም ኢትዮጵያን ዓለምን የሚያነጋግር ባለሀብት እንደመሆን አልጠራጠርም። ይሄም ደግሞ ተስፋዬን በፍጹም አልቆርጥም። አሁንም ቢሆን እለቅማለሁ፣ እሰራለሁ። አበዴ ሲሉ የነበሩትን ሰዎች ከጎን ሆነው እንዲያጨበጭቡ ነው የማደርጋቸው።